ሰላም እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። እዚህ ቻናል ላይ የተለያዩ ቪዲዮዎችን ሪአክት እናደርጋለን። እንደ ቻሌንጅ የመጀመሪያ ቪዲዮ እንደመሆናችን የተነሳ if you laugh you lose በሚለው አይነት ቻሌንጅ ላይ ከሳቃችሁ ሰብስክራይብ በማድረግ ቪዲዮ ከተመቻችሁ ደግሞ ላይክ በማድረግ እንዲሁም ያላችሁ ሐሳብ አስተያየት ካለ ኮሜንት ሴክሽን ላይ ኮሜንት በማድረግ You keep talking, man. And you shut the fuck up. ወደ ቪዲዮ अगला रॉक पेपर सीजर ይሄ እንግዲህ ይሄ ሲንግሎችን አይመለከትም። ከዛ ሰርቫይቭ ራሱ አታደርግም። that's actually me ራሴ ነኝ። በቃ የምሬም የሆነ ነገር ልሰሩ ስትሉ እንዴት ነው አዛ ያረጋችሁና ሰው ሁሉ ታዝቦ እንዲህ እስከሚያያችሁ ድረስ ማለት ነው። ጭው የተመቻችሁ ማለት ነው። ሲዘሯ የተመቻቻችሁ这服了，这真是懒驴屎尿多。刚出门，你看。የደለ በቃ ወጥራችሁ። ይሄ በነገራችን ላይ አንዳንዴ ከታክሲ ምናምን ዱብ ብለው ይሄ መንገድ ላይ የሚሸኑት ምናምን ሰዎች ይሄን ቪዲዮ ቢያዩት በቃ እሰይ እንኳን ደጋደረኩ ነው የሚሉት። ግን የዚህ ከፋ፣ የምር ከፋ። ወይኔ ግርጣት፣ ወይኔ ግርጣት፣ ወይኔ ግርጣት። አይቻልም እንዴ? ቆይ አይቻልም? ይስሙ ምናምን መግባት ልጅቷ እኮ የሚስማት መስሎት በቃ አለጌ ነውራም በአለጌ ወይኔ ድል፣ ወይኔ ድል፣ ወይኔ ድል። እኔ ምንም ምላችሁ ነገር ምን መሰላችሁ? ብቻችሁን ሆናችሁ ምንም ሆኑ፣ በቃ ብቻችሁን ሆናችሁ ምንም ሆኑ፣ ፐብሊክ ቦታ እንደመውደቅ የሚያሳፍር ነገር የለም፣ እንደመዋረድ የሚያሳፍር ነገር የለም። በእርግጥ ይረሳል፣ ግን ይከብዳል። በቃ ማለት በዛ ሰዓት ሴንስ የሚያደርገው ነገር በጣም ነው የሚከብደውና I feel bad for him. አይ ጭዌ ረስቶታል። በቃ ጀለስ ዋና የመሬቱን ብቻ መጣሉን ነው ያየው። እሱ አርቁ እጁ ላይ ይዞ ወይኔ የሆነ ቶም ኤንድ ጄሪ ላይ ያለውን ሲን የመሰለኝ
Oh. ኧረ ጭዌ ኧረ ጭዌ። በነገራችን ላይ ይሄ አይሆንም ግን አይ ቲንክ ይሄ አይሆንም እንዴ አይሆንም ከና አይሆንም ራሱ ጀስት ለፈሪ ነው። ግን እኔ የሆነ ጊዜ ምን አጋጠመኝ ይሄ ዶሮ ሲታረድ ዶሮ ከታረደ በኋላ ልትገነጣጠል ስትል በሽሮ ትታሸለ እንዲህ የሆነ ሆዶ አካባቢ ጋር እንዴ ጫን ጫን ስትሏት የሆነ የዶሮ ድምጽ ታወጣለች። ድምጽውን አላወጣም ግን ታወጣለች። እንደዛ የሆነ ጊዜ አጋጥሞኛል። አይ ጋሼ አይ ጋሼ ترى يبغى لها نفس خياط شفتني وانا ميت ኧረ ሰው ከባድ ነው የምር ከባድ ዲ ኧረ አያ በነገራችን ላይ አያ ራሱ አይመስልም ታውቃላችሁ። ያኔ የውጭ ሀገር አያ የሆነ የፈረስ አቋም ነው ያላት አየዋ ራሱ። ወይኔ አንዳንድ ጀለሶች ግን ማለት ነው በጣም ከባድ ናቸው። የምሬ ነው። ይሄ አሁን ሪል ጓደኛ ነው ሪል ቤስት ፍሬንድ ነው እንዴ? ምን አስቡ ነው እንዴ? ሾፋችሁታል? የሆነ እልህ ነው ይመስለው። ወይኔ ያንዳንዶቹ ከፈኒነት ያልፍና የሆነ ያሳቅቃል ታውቃላችሁ። ኧረ አንኳኩ ፕራይቬሲ ይጋፋል ያንዳንዱ። እማ ያለ ነው የሚመስለው ግን ታውቃላችሁ ለምንድነው ግን የሰው ልጅ ሲደነግጥ የሚያወጣው ድምጽ የሆነ እስከዛ ድረስ አብሮት የኖረ ሁሉ ማይመስል ድምጽ አለ። አንዳንዴ አጋጥሟችሁ ያውቃል? ሲደነግጡ የምታወጡት ድምጽ ከናንተ የወጣው ሁሉ አይመስልም። አንዳንዴ ወንዱ ልክ የሴት ድምጽ ነገር ያወጣል፣ ሴቷ ደግሞ ኦሬዲ የወንዱ ነው። ኧረ ሾፌሩስ ሾፋችሁታል? ምንም እንዳልተፈጠረ ከመኪና ላይ ዘለለና አክቶ ቆመና ግን ብላ ያየና ትዝ ሲለው አብሯችሁ ነበረ ላጥ ወይኔ ከታች ያለችው ልጅ ምን እንደሚሰማት ፊል አድርጉት እስቲ፣ አስቡት እስቲ። ስንት ሰው ላያችሁ ላይ እንደወደቀ ማለት ነው። ስንት ሰው ላያችሁ ላይ እንደወደቀ ፊል አድርጉት። በቃ እግዚአብሔር ፈጽሞ ይማርልሽ።
ይበለው ጌታን ይበለው። ይሄ ያንሰዋል። ወዶ ነው ወዳ ገባኝ። ወይኔ 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 ጌታን ፊድ ያደረኩበት መንገድ ምንድነው? አሰብኩት። በቃ ፋሚሊ ማዳው በቃ ማዘሩ ገደለች። የቤቱን ዕቃ እኮ ሙሉ እኮ ነው ያለው። እንደዚህ አይነት ጓደኛ ይስጣችሁ። አቡ ተመልሶ ራሱ መዝጋት አያስፈልግም፣ ዘግቶ ነው የሚገባው። የሆነ ሰው አንዳንዴ እንደዚህ አይነት ሰዎች አሉ። የሆነ ሰው ኢምፕረስ ለማድረግ ብሎ በቃ ማይሆን ነገር ውስጥ የሚገቡ ማለት ነው። አሁን ራሱ ኩክ አደርጋለሁ ብሎ ኩክ ደሆነ በቃ